ምናምን ነበረበት ግን እኔ ያ ነገር እንደምንም አልታየኝም በሰዓቱ የራሴ ትልቅ ችግር ስላለብኝ ያ ነገር ከዛ ነገር አልገደበኝም እና ፈረሱን እንዴት ላቆየው ይችላልው ስል በቃ ፈረሱን መንከባከብ ምናልባት ስንከባከበው የሆነ ነገር እዛ ቦታ ከለመደ እስከምፈልገው ሰዓት ድረስ ሊቆይልኝ ይችላል ኦር ደግሞ በምፈልገው ሰዓት አገኘዋለሁ ብዬ አሰብኩኝ ማለት ነው ስለዚህ በቃ ሰው ማንንም ሳይኝ ሳር ዛጋ ማስቀመጥ ጀመርኩኝ እያለ በተደጋጋሚ ሲመጣ ደግሞ ማታ እንዳይሄድብኝ ማሰር ጀመርኩኝ ራሱ ማለት ነው ይሄ ሁላ ነገር ሳደርግ ፈረሱን እንዲስንከባከበው ማንንም አያውቅ ማንንም ከኔና ከራሴ ውጪ ማለት ነው ባለቤቴ አያውቅ ምንም የሚያውቀው ነገር የለም ይወጣል ይገባል የሱ ኑሮ የቤት ሰራተኛችን ስወጣ ስራ እንደምወጣ ነው ስገባ ቤቴ ለማረፍ እንደምገባ ነው የምታውቀው የኔን ችግር እኔና እኔ ብቻ ነኝ የማውቀው ማለት ነው እዚህ መሃል ከዛ ነገሮች በእንዲህ እንዳሉ በቃ አሁን የተስተካከለ ሁኔታ ላይ እንዳለው ተረዳው ይሄም ማለት ፈረሱ በመፈልገው ሰዓትና ሰው የለም ብዬ በማስብበት ሰዓት መገኘት ጀመረ አንዳንድ በቃ አስራዋለሁ በዛ ሰዓት የትም አይሄድም ለመደ ማለት ነው ያንን ቦታ ራሱ ሳር ምናምን ሰጠዋለሁ በስተክክል ከብረተሰቡ ከጎረቤት እየተደበቅኩኝ እንደነገርኩ ትንሽ ዝቅ ብሎ ስለሆነ ይሁን አይን ውስጥም ቶሎ አገባም በመሽትም ቀንም ሲሆን የሆነ ጭር ሲል ሄጄ የሆነ ነገር አድርጌ መለሳለሁ ከዛ እንዲያያለ ፈረሱ ከለመደልኝ በኋላ እንዴት ልውጣ ደግሞ ከቤት ቀን ያንን ነገር ማድረግ አልችልም እንደነገርኩ ነው ስለዚህ ማድረግ ያለብኝ ማታ እሺ ኢትሶኬ ፈረሱን አገኘሁት ግን ከቤት መውጣበትን መንገድ ማመቻቸት ጀመርኩኝ ስለዚህ አብረን ደግሞ ምንተኛው እንዳልጋ ላይ ከባለቤቴ ጋር ነው ዝም ብዬ ከመውጣቴ በፊት ባለቤቴ መፈተሽ ነበረብኝ ይህንንም ስለ ምናልባት ካጠገቡ ተነስቼ እዛ ቢያንስ የሆነ ደቂቃ ልቆይ ይችላል ሰዓታት ልቆይ ይችላል አላቅም እንዲ መወሰነው ነገር አይደለም እና ካጠገቡ ተነስቼ ቁጭ ብዬ ወደ ሳሎን ወጥቼ ሳሎን እንኳን ባሎን ወይ ሽንት ቤት ወይ ለረጅም ደቂቃ አቀመጣለሁ ምናልባት ነቅቶኝ ይፈልገኝ ይሁን የሚለው ነገር ስላሳሰበኝ ማለት ነው እሱ ግን በፍጹም እኔ አንጠልጥሎት ራሱ ቢሄዱ ሚነቃ አይመስለኝም እሱ ጭራሽ በቃ ምንም እስከነ መፈጠሪ ይረሳኛል እሱ ቦርጩን ዘርግቶ ከማንኮራፋት ውጪ ምንም የሚያውቀው ነገር የለም እና ምናልባት እኔ ዛሬ እዚህ ለመገኘት የራሱ ዋነኛ ተጠያቂ እሱ ነው ብዬ ነው የማስበው ሲጀመር እሱ ነገሮች እኔ በመፈልገው መንገድ ቢያረግልኝ ይሄ ሁላ ባልተፈጠረ ነበር እሱ የው እንዳልጫ በመሆኑ ምክንያት ነው እኔ ዛሬ እዚህ መገኘቴ ሽንታም በመሆኑ ምክንያት ነው እኔ ዛሬ እዚህ መገኘቴ እንጂ ነገሮች እንዲህ ባልተበላሹ ነበር ከጅምሩ ራሱ ማለት ነው ከዛ ብዙ ጊዜ ፈተንኩት ስለ ለሊት ራሱን አያውቅም ተገልብጦ ከመተኛት ውጪ ስለዚህ ብዙ ጊዜ ያንን ነገር አይቼ ካረጋገጥኩኝ በኋላ የቀረችኝ የቤት ሰራተኛችን ነች እሷ እንትን ሳሎን ነው አንጥፋ የምተኛው ብዙ ጊዜ እና እሷንም ስወጣ እንግዲህ ለሊት ነው የሆነ ጥያቄ ሊፈጥርባት ይችላል ዝም ብሎ መውጣት ደግሞ ማይሆን ነገር ነው በጠይቀኝ እንኳን ምንም መልስ የለኝም በዛ ሰዓት ስለዚህ እሷንም እንደሱ በር ቀስ አድርጌ ከፍቼ እየወጣው በር ላይ መቆም ምናምን እሷም ለረጅም ሰዓት ራሷን አታውቅም ስተኛ ማን ይውጣ ማን ይግባ እሷም ኦሬዲ እንደሞተች እንደሱ ነች በቃ እሷም ከመተኛት ውጪ ምንም የምታውቀው ነገር የለም ስለዚህ እዚህ ጋር ለኔ ጥሩ አጋጣሚ ተፈጠረልኝ የምፈልገውን ነገር ለማሳካት ማለት ነው ስለዚህ ቀጥታ ምን ማድረግ ጀመርኩኝ ከፈረሱ ጋር የወሲብ ግንኙነት ማድረግ ጀመርኩኝ እንዴት ነው መሰለ የመጀመሪያ ቀን በጣም ከባድ ነው እንዲህ እንደምናወራው አይደለም አንድ የፈረስ ብልት ሲሆን አንድ ትልቅ ነው እና በጣም ያመ የሆነ ደስታም ቢሰጥም በጣም ያመ ነበር በሰዓቱ ግን የመጀመሪያ ቀን እንደዛ እንደውም ልክን የመጀመሪያ ቀን ወሲብ እንዳረገች ሲት በጣም የሆነ ወገቢ በጣም ታመመኝ ነበር በነጋታው ማለት ነው ያን ቀን ቀስ ብዬ ወጣው ከፈረሱ ጋር ግንኙነት ፈጸምኩኝ ተመልሼ ገባ ባለቤቴም እንደዛው ነው የቤት ሰራተኛችን እንደዛው በታኙበት ጥያቸው እንደወጣው ነው እንግዲህ እኔ እዛ ቢያንስ
ከ40 ደቂቃ